ነው ግን አንቺ ጀመር ክብር ያለሽ እንደዚህ አፍላፊ ሆነ ጣላቂ ነው ረዛ አንቺ እንዴት ነው ግን ቀስቲ ወደዛ ርቀትሽን ሰሚኛለሽ እንዳትነኪ ሲስራ ልቀቂኝ ሰሚኛለሽ በመጮህ ምንም አታመጪ ማይሆን ቃላት እንዳትናገሪኝ ካሁን በኋላ እንዳትናገሪ እስካሁን እሱ ጋር ሄደሽ ኦቨር ሪአክት እያደረግሽ ነበር መሄድ እስካለብኝ ድረስ እሄዳለሁ በጣም ነው ደስ የምትይው መስመርሽን ወደድሽም ጠላሽም ግን አማን የኔ ብቻ ነው አማን ልትናገሪኝ አይገባም ወደድሽም ጠላሽም አማን ግን የኔ ብቻ ነው ወደዛ አዋሪ አትጩይ አትጩይ ሲትራ እባክሽን ስለጫሽ ምንም የምትቀይሪው ነገር ያለ እንዳይመስልሽ እንዳትነኪ ስነ ስርዓትሽን ያዥ ባይዘው መጮህ እበልጥሻለሁ አንቺ ስነ ስርዓትም ሆነ ምን ተሰሚ ሰሚኛለሽ ዞር በይልኝ ተሻላለ ሆነ አፈረም እንዴ አንቺ ለቀቂኝ ወደዛ ሰላም አለይኩም ያማን ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ ሁላችሁም ሰላም ናችሁ ዛሬ የመጣሁት ያው ከሲትራ ጋር ሁሌ ሰጣ ገባ ውስጥ መግባት በጣም ይደብራልና እኔም እስቲ አንዳንድ ነገሮች እንድንነጋገር ግልጽም እንድናደርግ ፈልጌ ሲትራን አገኛታለሁ እናንተ ግን እንዴት ናችሁ ፋሚሊዎች ሁላችሁም ሰላም ናችሁ ከእናንተ ጋር ማውራት በጣም ደስ ይላል ያው አብዛኞቻችሁ ከሀገር ርቃችሁ ነው ያላችሁት ከቤተሰቦቻችሁ ተለይታችሁ ናችሁ ያላችሁትና እንዴት ነው ከቤተሰብ ተለይቶ መኖር ስራ ሁሉም ሰላም ነው ወይ ባላችሁበት ሰላማችሁ ብዝት ይበልልኝ እና ቤተሰቦቼ ሰላማችሁ ብዝት ይበልልኝ በተረፈ ሁላችሁንም በጣም ነው የምወዳችሁ እስቲ ሲትራን አብረን እንጠብቃት ያው እንግዲህ ታረፍዳለች እስኪ አብረን ግን እንጠብቃት ሰላም ስትራ እንዴት ነሽ? አልሐምዱሊላህ እንዴት ነሽ? አልሐምዱሊላህ ሰላም ደስ ይላል። እስቲ ቤተሰቦቼን ሃይ በያቸው። ሰላም እንዴት ናችሁ? የአማን ቤተሰቦች ናችሁ? አዎ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ፈልገሽ ነበር? ያው ሁሌ መጣላት የለብንም እና ያው እንግዲህ ነገሮችን ሰላም ማውረድ ስለፈለኩኝ ነው ይዤሽ አሚን የጠራውሽ አይደል ልክ አይደለም ሁሌ መጣላት ደስ አይልም እውነት ነው እሱማ ደስ አይልም ላይ በጣም የሚያስጠላ ነገር ነው ያለው ህይወታችን ላይም ሶስታችን መሀል ደስ የማይሉ ነገሮች ናቸው እየተፈጠሩት አውቃለሁ ደስ የማይሉ ነገሮች ናቸው እየተፈጠሩት ግን ያው ነገሮችን እንግዲህ ደግሞ ለማስተካከል ነው ዛሬ የተገናኘ ነው ነገሮችን እንድናስተካክል ነገሮችን እንድንቀይር ሰላም እኔ ሰላማዊ ሰላማዊ ሰው ነኝ እንደዚህ እና እኔ የጽብ ሰው ነኝ ነው እኔ እንደዛ አላልኩኝም ሰላማዊ ሰው ነኝ ስልሽ የማንንም እንትን መረበሽ መፈልግ አይነት ሰው አይደለሁኝም ግን ያው አንዳንድ የተፈጠሩት ነገር ደስ አይሉምና ደስ አይሉም ብቻ ሳይሆን ስርዓት የሌላቸውና በጣም ያው ማይሆን የሌለባቸው ነገሮች ናቸው የተፈጠሩት እንዴት ማለት አይ ነው ምን ማለት እንዴት ብዙ ነገር ብዙ አጥፍተሻል ብዙ ማይሆኑ ነገሮችን አድርገሻል ተረጋግተሽ አውሪ አልረጋጋም እንዴት የሚያረጋጋ ነገር እኮ አይደለም እኮ ላይፍ ላይ መፈጠር የሌለበት ደስ የሚል ነገር ነው ቀስ ብለሽ አውሪ እንዴት ነው የምረጋጋው ቀስ ብለሽ አውሪኝ ቀስ ብለሽ እንነጋገር እኔ እንድንነጋገር ነው እኔ ጸብ አልፈልግም እኔም ለጸብ አይደለም የመጣሁት ግን ደግሞ የሆነ ያለው ነገር ስሜታዊ ስለሚያደርግ ነው ደስ የማይል ነገር ነው የሆነ ያለው አውቃለሁ እሱንም ቢሆን ሶሪ ብየዋለሁ ዛሬ ከናቴ ጋር ተገናኝተው ብዙ ነገሮችን አስተካክላው ጭራሽ ፋሚሊ ጋር ወሰድሽው ነገሩ አዎ ያው የኔና የሱ ግንኙነት እኮ የሚቀር ጉዳይ አይደለም እኮ ፋሚሊ ያወቀው ብዙ ሰው ያወቀው ጉዳይ ነው የኔና ያማን ጉዳይ ገባሽ ፋሚሊ ሁሉም ሰው ቢያውቀው ማለት ነው እሱ የማይፈልገው ነገር ነው እሱ የማይቀበለው ነገር ነው ምኑ ነው የማይቀበለው ይሁን ያለው ያረክሻለሽ ሲጀመር ቀስ ብለሽ አውሪኝ ሴትራ እንዳትነኪ ቀስ ብለሽ አውሪ እንዳትነኪ
ቀስ ብሎ ስለማውራትና ስለጮሽ ምንም እሱ የማይቀበለው ነገር ነው ያልሻለሽ። ሲጀመር ይኸውልሽ ተረጋግተሽ አውሪኝ ሲትራ። አሁንም ቢሆን ተረጋግተሽ አውሪ። ስለጮሽ ምንም የምትቀይሪው ነገር የለም። አትጩይ። ስለሰዓት የሚያወራው ስለሰዓት የሚያውቅ ሰው ብቻ ነው። አንቺ እኔን ስርዓት ታውቂዋለሽ። ከዚህ በላይ ምን ታውቂኛለሽ? ሀገር ያወቀው ነገር አትጩይ። ቀስ ብለሽ አውሪኝ። አትጩይ። አትጩይ ሲትራ እባክሽን። ስለጮሽ ምንም የምትቀይሪው ነገር ያለ እንዳይመስልሽ። እንዳትነኪ። ስነ-ስርዓትሽን ያዥ። ባይዘው መጮህ እበልጥሻለሁ። ማንንም ሰው መበልጥ አይመስልም ማለት ነው። በቃ ስነ-ስርዓት ይዘሽ አውሪ። ስነ-ስርዓት ይዘሽ አዋሪ። ወደድሽም ጠላሽም አማን የኔ ነው። ይሄ ይገባሻል? ያንቺ አይደለም መቼም ያንቺ ሊሆን አይችልም። ስኖኮ ጨረስን ከማን ጋር ጨረስን? እንዴት ሰው የዚህን ያህል ቆይ የዚህን ያህል እንዴት ሰው መጠቀሚያ ግን ይሆናል? እንደው ባላህ ትንሽ አታፍሪ? ማንም የማንም ለቀቂኝ ቀሚው ቃላት እየተጠነቀቅሽ ለቀቂኝ። ለምትጠቀሚያቸው ቃላቶች እየተጠነቀቅሽ አንቺ ሰው መጠቀሚያ ነሽ። አንቺ እኔን አታውቂኝም። የሰው መጠቀሚያ ነሽ። ዛሴት አንቺ አትነግሪኝም። እሱ አንቺ አትነግሪኝም። አንቺ እንዴት መንገድ መሄድ የለብኝም። እሺ እኔ ስለሳት እስቲ አቅሙ ኖሮሽ አድርጊው። አቅም ያስፈልጋል። አትነግሪኝም። እንዴት አንቺ መስመርሽን አልፈሽ የርሽባችሁን እስቲ አድርጊው ለማድረግ ዝም ብሎ መንጫጫት እኮ አይደለም። እስቲ ለምትወጂ ሰው ዋጋ ክፈይ። አትከፊ። እንደዚህ አይነት ተራ ርካሽ ነገር አይደለም። ፍቅር ነው እንጂ ይሄ ስላሳፈንሽው ምን ስላልሽው አይሆንም። እሱ ያንቺ መቼም ሊሆን አይችልም። ይሄ በጣም ልቤን ነካሽው። እውነት በጣም ልቤን እየነካ ቀስቲ ወደዛ ርቀትሽን ትሰሚኛለሽ? እንዳትነኪ ሲስራ ልቀቂኝ። ትሰሚኛለሽ? በመጮህ ምንም አታመጪ። የማይሆን ቃላት እንዳትናገሪኝ ካሁን በኋላ እንዳትናገሪኝ። እስካሁን እሱ ጋር ሄደሽ ኦቨር ሪአክት እያደረግሽ ነበር። መሄድ እስካለብኝ ድረስ እሄዳለሁ። በጣም ነው ደስ የምትይው። መስመርሽን እንዳታልፊ። ዳንቺ ምን አመረርሽ እንዴ? ዝም ስልሽ እውነት መሰለሽ እንዴ? ለምን ስነ ስርዓት አይኖርሽም? አንቺ እንዴት ሰው ሲያከብሩት እንዴት አይከበርም? ግን አንቺ ነሽ ያልተከበርሽው። እንዴት ሲያከብርሽ አልተከበሪም? እስካሁን ጸጥ አልኩሽ። ምን ልታመጪ ነበር? ሁሉንም እሺ ያልተነበረው ለሱ ስል ነው። አሳይሻለሁ። አንቺ በሄድሽበት ልክ እኔ መሄድ አያቅተኝም። ሰሚኛለሽ? ተረጋግተሽ አውሪ። አሁንም እኔ ለሰላም አይገባሽም። ይልሽ እስከዛሬ እያዋራሁሽ የነበረው አማን አጠገቤ ስለነበረና እያንዳንዱን ነገር ሳረግ እሱ ታይ ስለሚለኝ ነው እና እሱን ከመስማት እንጂ ማለት ነው። አንቺ አንድ ሰዓት የሚገባሽ ቆሜ እንኳን ላዋራሽ የማይገባሽ ሰው ነሽ። ሰሚኛለሽ? ኧረ እባክሽ ካሁን በኋላ ስለማን እኔ ልታዋራ አይገባሽ። ሰሚኛለሽ? ሲትራት ሰሚኛለሽ? በኋላ ሰሚኛለሽ? አንቺ ነሽ እኔ መስማት ሰሚኝ ወደዛ በጣም እንትን አትበይ። አንቺ ስነ ስርዓትም ሆነ ምን ሰሚኛለሽ? ዞር በይልኝ። ተሻላ ነው ሆና ፈሪም እንደ አንቺ ለቀቂኝ ወደዛ። አንቺ አላህን ታውቂዋለሽ? አላህ ባንቺ አፍ የሚጠራ አይደለም። ለቀቂኝ ወደዛ። ለቀቂኝ። አትንኪኝ። መስመርሽን አትለፊ። አንቺ ነሽ ከዛሬ ሰሚኛለሽ? ለቀቂኝ። አንቺ በሄድሽው ላይ እኔ መሄድ አያቅተኝም። ኃይልም ሆነ ምንም ሆነ አድርጊውና ሳጊኝ። አሳይሻለሁ። እሱን ደግሞ ከአሁን ነው የምጀምረው። ወደድሽም ጠላሽም ግን አማን የኔ ብቻ ነው። አማን ልትናገሪኝ አይገባም። ወደድሽም ጠላሽም አማን ግን የኔ ብቻ ነው። ለቀቂኝ ወደዛ። አንቺ እኔን ማስጠንቀቅ አቺ ትሰሚኛለሽ? አማን መርጦኛል። ለቀቂኝ ወደዛ። ምን ልሆን ነው የምትይው? ሰዓት ይኑርሽ። አላወቅሽኝም ገና። አንቺ እኔን አላወቅሽኝም። እንደዚህ መስመሩን ባለፈ መንገድ ማለት ነው። እኔ መሄድ አያቅተኝም። በእናትሽ ወደዛ ዞር በይ። ሲጀመር እኔ ነኝ ባለጌ። አንቺን ጠርቼ ሰላም ለመፍጠር መሞከር እኔ ነኝ ባለጌው። አዎ በጣም ክብር ያለሽ ሴት ነበር የምትመስይ፣ ግን አይደለሽም። ጭራሽ አይደለሽም። ሲጀመር አንቺ ማለት የሰው መጠቀሚያ ነሽ፣ የአማን መጠቀሚያ ነሽ አንቺ። ይሄንን ቃል ድጋሚ እንዳትደግሚ። ወደዛ ዞር በይ። ልቀቂኝ። እንድትነኪኝ አልፈልግም። አንቺ መጠቀሚያ ነሽ። አይገባሽም እንዴ? እንዳትደግሚ። ልቀቂኝ። እንዳትደግሚ። ወደዛ ምን ነው የምትይው? ወደዛ ዞር በይልኝ። አንቺ እዚህ የመጣሁት ላዋራሽ ነበር። አዎ ክብር ያለሽ ሴት ስለመሰልሽኝ ላዋራሽ የመጣሽ ክብር ያለሽ እንደዚህ አፍላፊ ሆነ ጣላቂኝ። ወደዛ አንቺ እንዴት ነው ግን የሚያደርጋት ይኖርሽ? ማን ስለሆንሽ ነው ግን አንቺ ሲጀመር እንደዚህ እንዳትጠቀሚ እሺ። ካሁን በኋላ በስክል ወደዛ። አንቺ ምን ከየት ነው ያስመጡሽ ግን? ምን አይነት ስራ ተቢስ ነሽ? ትሽን ያዥ የምትጠቀሚያቸው አማርኞች ማለት ነው። እያሰብሽ ተናገር እንኳን ይልሽ። አሁን እዚህ ጋር አማርኛ አማርኛሽን እየከፈትሽ ነው። አንቺ በጣም ስርዓት እየጎደለሽ ነው። ማን በጣም ስርዓት እያጣሽ ነው። ስርዓትሽን የሌለሽ ምንም አይነት ስነ ምግባር የሚሉት ነገር የማታውቂባት ደጋር ምንድን ነው ግን አንቺ